ጋሼ ነፍስ ማር ያዙ። ነፍስ ማር አምጣው እስኪ አንተ ይበቃኛል። ቆይ ለነገሩ እቤትም አንድ ለሰው አይጠፋም። ምንድነው ፈርፈሮ ልበሉ ነው ጋሼ? እንጀራ አልጋገሩም እንዴ ቤት? ነፍስ ማር እኮ ነው እንኳን ሞተ ነው እንዴ? እንኳን ይሄንን ምን ለዛ እንጀራ ጋግሩበት። እሺ ጥንቅላም ሽማግሌ ታኩሪ አረ እንደው ጠፋሽ። አረ ምን ስራ ኮማንድ ፖስት ምናምን ጥበቃኛ አይደል? አረ ምን ዱርዬው በዛ እኮ በእናትህ እያልሽ አትሰሪ። አረ በጣም ዛሬ ደግሞ ታጥበሻል? አዎ ዛሬ ታጥቤያለሁ። እስኪ በሱሱ አረ ትንሽ ይላል። ሰርግ አለብኝ እባክሽ። አዎ የሚኒሻዎች ሰርግ ያልቅ አያሌው። አረ አያሌው አሁን ደግሞ ተረኛ አያሌው አጃቢ ነሽ መሰል። አዎ አጃቢ ነኝ። ሰደፍ ይዤ ማስጨፍሩ ደግሞ ወደ ራሳቸው ተኩሱ። አሁን እንዳይጫረሱ። አዎ እኔ ነኝ ባለፈው ያያሌው ጋር ማለት ይዛኛው የመኮንን ጋር ፈረበ ሰርግ ላይ እንደ በተኩስ ማለት አራቱን ብትንትን እንዳለ ሰርገኛው ምናምን ሙሽሩ አለራው ከደማ አዎ እንዴ መኮንን እኮ ጭልቃምጭላታል። መኮንን ቀምጭላታል። አሪም መቼው እሱ ሰውዬ ጨረሳቸው እኮ ነው። ሐሳብ ያቺ የተለመደችው ነሽ። አዎ ከቅርጽ ነው ማለት ነው። እንዳታርጂ ቀስዬሽ አራል ጉዳሽ አይማል አይቀስብኝ ገዝግሽኝ ደሞ አንቺ ዝም ብለሽ እኮ ነው። እና አንቺ እንዴት ደረሽ ወጣጤ ታኩር? ለአንተ ግን የምመክርህ ምክር ምንድነው? በቀደም እንደተነጋገር ነው ጠንክር እንትን ከፍታለሁ ብለሃል። ምንድነው ይሄ ጂም ከፍታለሁ ብለሃል። እዛ ጂም ላይ ጃኒም ናሆምም ጆን ዳንኤልም ትላልቆቹም ሁሉም ኢንቮልቭ አድርገውበት ያቺን ነገር ቶሎ ማሳካት አለብህ። ሳይነፍስ ፌመስነት ይነፍሳል እወቅ። አላስነፍሰውም በፍጹም ኖ አይደለም ናሆም ክሬተር አይነፍስብህም። ክሬተር ማሰራው ለምን ነው ታኩሬ በቃ እግዚአብሔርን ያረዳል። በቃ አይነፍስብኝም ማለት በሱሪ ዘረጥታል። በጣም ክሬተር መሆን አለብህ አንተ። ህዝቡ አዲስ ነገር ነው የሚፈልገው። አዲስ ነገር አምጣላችሁ። እግዚአብሔርን የምሬን እኮ ነው። ትረስት ሚ እኔ እኮ ዝና ይነፍሳል። እውነቱን እኮ ነው እንዴ። እንግዲህ ታኩር አይነፍስብኝም አለ። እንግዲህ አለ ታኩር እኮ አይነፍስብኝም ካለ በቃ እንግዲህ አይነፍስበትም ነው በቃ። ይሄ ንፋሱና እንሂዳው እስቲ ጨንቆታው ጌም እስኪጫወት ኢንጆይ አድርጉ። አንተ አልፎልህ ነው። እኛ እዚህ ምን ልንሰራ ነው? እኛ ቁጭ አለው አንተ ናውጣ አንተ ነው የራሱ አሮበት ይሳመስላል። ናውጣ ቡና ላፍላለህ ታኩሬ፣ ቡና ላፍላለህ ወይ? በቃ ወጣና አፍላኛ እንጫወት። ሲደርስ ጥረኝ። ለዚህ ነው ታኩር ልጅ አይደለም የምለው እኮ ለዚህ ነው። ሳያጠምቅ ስዊት ሶሪ እዚህ እግዚአብሔር ጀግና እኔ እኮ ነው የሚገርመኝ እኮ ነው። ኧረ ታኩሬማ ስሚኝማ ወንድሙ አማክሪኝ እስቲ። ሆነሽ ነው ትናንትና እኮ ከሷ ጋር አብረን ያለ መጋጫ ነው ያረው። እናንተ አልተገረስክ? ኧረ ታኩሬ ቋጥራ አታረጋትም ነበር? እኔ እኮ የጓደኝነት ምክርሽን እኮ ነው ያልኩሽ። አንተ አይደብርም እንዴ? እንደ ሙዝ ልጠይሽና ደግሞ ታረግዝብኛለሽ ምናምን አንቺ ጓደኛሽ አንተ እንዳታረግዝበት ያው ማለት ነው። አንዱ ታኩሬ እንደዚህ እንደ ክላሽ አቀባብለ ይሽና እስኪያውጣና እንደ ተኩስ ምን አይነት ሰው ነህ አንተ? እንደዚህ ሸንተ እንደ ልብስ ጨምቀህ እያስገባህ እንደዚህ ውሻ ቢነክስ ይቀልሃል እኮ ይቺ ፓርት ማለት ነው። አንተ አስባ አረ ይላንተ እንደ በቆሎ እንደዚህ አርገይሽ አንቺ ጓደኛዬ ነሽ ብዬ ነው እንጂ አረ ልዌ ጫኑ ልዌ የሚለወጥ ልዌ እቺ ነገር ያዛትና አረጋሽ ያዛት። ባሊዋንማ ገና መታጠብ እቺን ያዛት። በዚህ ባሊ ምን አሪፍ እኮ ነው። ኧረ ዝም ብለው ቤት ወስደው ማለት ምጣዶን ያንሰሱበት። ጋሽ ምንድነው የቀደደው? ቀምሰው ነው እንደገዙት። ዝም ብሎ ይሄን ማለት ፌስታል ያስገቡና ልጅዎት ጋር ጥምጣም ኳስ ተጫወቱ። አንተ ዝም በል ታላቃ አይደል? ምን እኔም አሳዝኖኝ ነው። ደስ ካለው ትንኩሽካ ምንድነው? እሺ ከምን ያደርግልኛል? ኧረ ቂጦ እንዳለው ጋለት ሲበዛበት ነው። ዝም በል ይቀጥል። ወሬ አታብዛ።